አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 3 በዚች ቀን ተጋዳይ የሆነ መነኮስ አባ ያዕቆብ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ ይህን ዓለም ትቶ መነኮሰና በአንዲት ዋሻ ውስጥ የሚኖር ሆነ። ያለማቋረጥም በቀንና በሌሊት ሁልጊዜ ይጾማል፣ ይጸልያል፣ በመስገድ የሚተጋ ነበር። ከበዓቱም ወጥቶ ወደ መንደር አይገባም፣ የሴት ፊትም አያይም። እንዲሁም ሆኖ 15 ዓመት ኖረ። ከዚህም በኋላ ዲያብሎስን ከሚከተሉት ክፎች ሰዎች ውስጥ ምክንያት ፈጥረው አንዲቷን አመንዝራ ሴት ወደ እርሱ እንድትገባ አደረጓት። በገባችም ጊዜ የኃጢአትን ስራ ያስታወሰችው በፊቱ መጫወት ጀመረች። ቅዱስ ያዕቆብም ገሰጻት። በገሃነመ እሳትም ዘላለም ሲቃጠሉ መኖርን አሳሰባት። ደንግጣም ንስሐ ገባች። እግዚአብሔርንም የምታገለግል ሆነች። ሰይጣንም መፈታተኑን አልተውም። ከሀገር ታላላቆች በአንዱ ሰው በሴት ልጁ ላይ አደረ። የሚጠላትና የሚያንከባልላት ሆነ። ወደ አባ ያዕቆብም ይወስዷት ዘንድ እርሱም ሊያድናት እንደሚችል አሳሰበው። አባቷም ወደ አባ ያዕቆብ አደረሳትና በላዩ ይጸልይ ዘንድ ለመነው። እርሱም በላዩ ሲጸልይ ዳነች። አባቷም ያ ሰይጣን እንዳይመለስባት ብሎ ከታናሽ ብላቴና ወንድሟ ጋር ከአባ ያዕቆብ ዘንድ ተዋት። ከዚህ በኋላ ከእርሷ ጋር በኃጢአት እስከጣለው ድረስ እርሷን በማሳሰብ በሌሊትም በቀንም በዝሙት ጦር ሰይጣን ተዋጋው። በኃጢአትም በወደቀ ጊዜ ስለ እርሷ እንዳይገሉት ፈርቶ ኃጢአቱ እንዳይገለጥ ከወንድሟ ጋር ገደላት። ሰይጣንም ደግሞ ቀቢጸ ተስፋ በልቡ አሳደረበት። ወደ ዓለም ሊሄድ ከበዓቱ ወጣ። የኃጢአተኛው ሞት የማይወድ መሐሪ ይቅር ባይ እግዚአብሔርም ጻድቅ የሆነ መነኮስ ወደ እርሱ ላከ። በጎዳናም ሲጓዝ ተገናኘውና ሰላም ተሰጠው። እንዲህም ብሎ ጠየቀው፣ ወንድሜ ሆይ ምን ሆነሃል? አዝነህ ተክዘህ አያለሁና የደረሰብህስ ምንድን ነው? እርሱም የሆነውን ሁሉ ከዚያች ብላቴና ጋር በኃጢአት እንደወደቀና ከወንድሟ ጋር እንደገደላት ነገረው። ያ ጻድቅ መነኮስም አትፍራ፣ ተስፋ አትቁረጥ፣ እግዚአብሔር መሐሪ ይቅር ባይ ምሕረቱ የበዛ ነውና አለው። ከዚህም በኋላ የጾም የጸሎት የስግደት ቀኖናን እንዲይዝ አዘዘው። እርሱም ተመልሶ ከአንድ ፍርኩታ ውስጥ ገባ። በውስጡም ራሱን እስረኛ አደረገ። በታላቅ ድካምና በብዙ ችግር ላይ ታገሰ። በመጾም በመጸለይ አብዝቶ በመስገድም ሁልጊዜም ይታጋል። ከምድር የሚበቅል ሳርንም የሚመገብ ሆነ። አብዝቶ እያዘነ እግዚአብሔር ይቀበለኝ ይሆን? ብዙ በደሌንስ ይተውልኝ ይሆን? ይላል። እንዲህም በመጸጸት የተጋደለ 30 ዓመት ኖረ። እግዚአብሔርም ንስሐውን እንደተቀበለለት ሊገልጥ ወዶ በሀገር ውስጥ ረሃብን አመጣ። ለዚያች ሀገር ኤጲስቆጶስም በፍርኩታ ውስጥ ከሚኖረ ከመነኮስ ያዕቆብ ጸሎት በቀር ይህ ረሃብ አያልፍም አለው። በዚያንም ጊዜ ኤጲስቆጶሱ ከእርሱ ጋር ካህናቱንና የዚያችን ሀገር ሰዎች ይዞ ተነሳ። ወደ ቅዱስ ያዕቆብም ደርሰው ስለ እርሳቸው ይጸልይ ዘንድ ለመኑት። እግዚአብሔር ይቅር እንዲላቸውና ዝናብንም እንዲያወርድላቸው። አባ ያዕቆብም እኔ እግዚአብሔርን በኃጢአት ያዘዝኩት ኃጢአተኛ በደለኛ ሰው ነኝ አላቸው። ኤጲስቆጶስም ስለ እርሱ እግዚአብሔር ያለውን ነገረው። ከዚህም በኋላ ወደ ሕዝቡ መካከል ወጣ፣ እያለቀሰ ጸለየ፣ እንዲህም አለ። አቤቱ በጌትነት ክብር ፊት የረከሰች አፌን እንዴት እገልጣለሁ? በኃጢአት ብዛት የጠቆረ ፊቴንስ እንዴት ቀና አደርጋለሁ? ነገር ግን እንደ ይቅርታ ጋነት እንደ ቸርነትህም ብዛት ሕዝብህን ይቅር በል። አንተ መሐሪና ይቅር ባይ ነህና። በዚያንም ጊዜ ብዙ ዝናብ ወረደ። እርሱም ጸሎቱና ንስሐውን እግዚአብሔር እንደተቀበለው ኃጢአቱንም እንደተወለት ታወቀ። ከዚህም በኋላ አስቀድሞ እንደሚሰራው ተግቶ መጸለዩንና መስገዱን አላጓደለም። ነፍሱንም ዳግመኛ በኃጢአት ውስጥ እንዳትወድቅ ተጠበቂ በማለት ይገሥጻት ነበር። ከዚህም በኋላ እድሜውን አድርሶ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት የባታውያን አለቃ ኑሮ የመላእክት ኑሮ የሚመስል ከትሩፋቱም የሃይማኖት ፍሬ የተገኘ የከበረ አባት ብሎ ያረፈ። ቅዱስ አትናቴዎስም ከተሰደደበት በተመለሰ ጊዜ ወደ ቂሳርያ ኤጲስቆጶስ ወደ አባ ባስልዮስ ዘንድ መጥቶ ሁለቱም በአቡጊር ቤተክርስቲያን አደሩ። በግብጽ ገዳማት ለሚኖሩ ቅዱሳን እርስ በርሳቸው ሊነጋገሩ ጀመሩ። አባት ሊቀ ጳጳሳት አትናቴዎስ አባ ጳኩሚስ አለ ብሎ ተናገረ። አባ ባስልዮስም አባ አንጦንዮስና አባ አሞን ያሉ አለ። በእንዲህም ያለ ነገር ከእርሳቸው የሚልቀውን ሊረዱ ሽተው ሳሉ የካቲት 5 ቀን በመንፈቀ ሌሊት አባ አትናቴዎስ ራእይ ያየ። እስከ ሰማይ የምትደርስ ታላቅ ዛፍ ነበረች። ቅርንጫፎቿም
እስከ ባህር ደርሰዋል። ብዙ ሰዎችም ከቅርንጫፉ በታች ተጠልለዋል። በመካከሏም ታቦት መሰዊያ አለ። ከዚህም ራእይ የተነሳ እየተደነቀ ሳለ እነሆ የመላእክት አለቃ የከበረ ሚካኤል ከሰማይ ወርዶ ይህም ያየኸውን ከባስልዮስ ጋር ተነጋገር፣ እኔም እገልጥላቸዋለሁ አለው። እንዲህም ብሎ ተረጎመላቸው። የአየሃት ዛፍ በግብፅ አውራጃዎች ውስጥ የሚሰራ ገዳም ነው። ቅርንጫፎቿም መነኮሳት ናቸው። መሰዊያውም መላእክት የሚጎበኙት የእግዚአብሔር ማደሪያ፣ ይህ ርኩሳን መናፍስትን የሚሽር የሐዋርያት አለቃ የጴጥሮስ አምሳል የሆነ አባ ብሎይ ነው። በእስክንድሪያ የሚኖር አንድ የመቶ አለቃ የአባ ብሎይን ዜና ሰምቶ በረከቱን ይቀበል ዘንድ ወደ አባ ብሎይ እንዲልከው ሊቀ ጳጳሳት አትናቴዎስን ማለደው። እርሱም ከ7 መነኮሳት ጋር ሰደደው። እነርሱም አባ ሲድሮስ፣ አባ ዮሐንስ፣ አባ ብሶይ፣ አባ አሞኔ፣ አባ ፊቅጦር፣ አባ አብሮኒኮስ እና አባ ካሉናስ ናቸው። በደረሱም ጊዜ አባ ብሎይ በደስታ ተቀበላቸው። ከመነኮሳቱም ጋር የመጣውን የመቶ አለቃ አንዲቷ ዓይኑ የታወረች ናት። አባ ብሎይን በተሳለመው ጊዜ ዓይኑ ተከፈተች። እርሱም በዓለም የሚያበራ ኮከብ ብሎ ተናገረ። ዳግመኛም አባ ብሎይን ለመነው፣ እንዲህም አለው፣ ሚስቴ በለምጽ ደዌ ትጨነቃለች። እርሷም በአስኬማ የተማጸነች ናት። እኔ ያገኘሁትን ጸጋህ ለእርሷም ይድረሳት። አባ ብሎይም በክብር ባለቤት ጌታችን ስም ፈውስ ይሁንላት አለ። ይህም ቃል ካፉ እንደወጣ ደህና ጤነኝነት አገኘች። በአንዲት ዕለት አባ ብሎይ ከመነኮሳት መካከል ቆሞ ቤተ ክርስቲያን የምትሰራበትን ያስገነዝበን ዘንድ መድኃኒታችን ክርስቶስ ከደቀ መዛሙርቱ ጋር ይመጣልና አንዱ ከእናንተ አይሂድ ከዚህ ይኑር እንጂ አላቸው። ያን ጊዜም በዚያ ቦታ ብርሃን ወጣ። የክብር ባለቤት ጌታችን ኢየሱስ ክርስቶስ ከከበሩ ደቀ መዛሙርቱና ከመላእክቶቹ ጋር መጣ። የቤተ ክርስቲያኒቱ ሕንጻዋ የሚመሰረትበትንም አሳያቸው። እርሱም በበጎ ስራ ሁሉ ፍጹማን የሆኑ ዘንድ ፍቅርንም ያጸኑ ዘንድ ልጆቹን ይመክራቸው ነበር። እየመከራቸውም ፊቱ ተለውጦ እንደ እግዚአብሔር መልአክ ፊቱ ሆነ፣ ሁለመናውም የሚነድ እሳት ሆነ። እነርሱም ፈሩ። እርሱም ልጆቼ አትፍሩ፣ እነሆ እኔ አሰናብታችኋለሁ አላቸው። ይህንንም ብሎ ነፍሱ ተመሰጠች፣ በጎ መዓዛም ሸተተ። ወዲያውኑ ዓይኑ ተገለጠና ጌታዬ ኢየሱስ ክርስቶስ እርዳኝ፣ ነፍሴንም ወደ አንተ ተቀበል አለ። ይህንንም ብሎ አረፈ። የቀረውም ዜና ጥቅምት 25 ቀን ተጽፏል። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን የሶርያዊ ቅዱስ ኤፍሬም የሥጋው ፍልሰት ሆነ። በረከቱ ከኛ ጋር ትኖር፣ ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 4 በዚች ቀን ከ72 አርድእት አንዱ ሐዋርያ የከበረ አጋቦስ በሰማዕትነት ሞተ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምለተጸምዱከ ዘልፈ ለላነብብቶ ከዘኔቴ መጽሐፈ እንተለሰከ እግዚኦ ጸሪቀ ምርቱ ከፈ እምላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ኢራን ባርኮ በዛቲ መካን እስከ ደገሊ ቆኖ ተዛል ለጻፉ ቅርታስ ወለዛ ጻፉን ዘሬስ ወለዛ አምቦ ሰረጎ ሳዲስ ወለዛ ሰማ ቃሉ ዝናፈስ ጸሎተሙ ማርያም አሪከተ ኩለ እንባስ ወብረ ይማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ተጠብቀን በረከታቸውም ከኛ ጋር ትኖር ወአምላክነ በከመ ንትቀ ወአኮ በከመ አውሳነ ወርዘ በሰማያት